የዓለም ዋንጫን ታሪክ የቀየረ 90 ደቂቃ የማራዶና የእግዚአብሔር እጅና የክፍለ ዘመኑ ምርጥ ጎል። አንድ ጨዋታ፣ አንድ ተጫዋች፣ ሁለት ጎሎች። አንደኛው በውዝግብ የተሞላ፣ ሁለተኛው ደግሞ በዓለም የእግር ኳስ ታሪክ ውስጥ እስከ ዛሬ ድረስ ከተቆጠሩ ምርጥ ጎሎች አንዱ። ይህ ታሪክ 1986 የዓለም ዋንጫ ነው። ይህ ታሪክ የዲያጎ ማራዶና ነው። ዛሬ ደግሞ የምንመለከተው አንድ ሰው እንዴት በ90 ደቂቃ ውስጥ የዓለም እግር ኳስ ታሪክን እንደቀየረ ነው። 1986 የዓለም ዋንጫ በሜክሲኮ የተካሄደ ነበር። አርጀንቲና ጥሩ ቡድን ብትሆንም ሁሉም ዋንጫውን ትወስዳለች ብሎ አያምኑም ነበር። በዚያን ጊዜ አንድ ተጫዋች ብቻ ሁሉንም ትኩረት እየሳበ ነበር፣ ማራዶና። አርጀንቲና እስከ ሩብ ፍጻሜ ደርሳ ከእንግሊዝ ጋር ተገናኘች። ይህ ጨዋታ ከእግር ኳስ በላይ ትርጉም ነበረው። ከ4 ዓመት በፊት በፎክላንድ ዋር ምክንያት ሁለቱም ሀገራት ከባድ ግጭት ውስጥ ገብተው ነበር። ስለዚህ ይህ ጨዋታ በሚሊዮኖች ዘንድ ልዩ ትኩረት አግኝቶ ነበር። ሁለተኛ አጋማሽ ተጀመረ። 51ኛው ደቂቃ ኳስ ወደ እንግሊዝ የጎል ክልል ገባች። ማራዶና ከግብ ጠባቂው እኩል ወደ ላይ ዘለለ። ኳሷም ወደ ጎል ገባች። ዳኛው ጎል ብሎ ፈረደ። የእንግሊዝ ተጫዋቾች በቁጣ ተነሱ። ምክንያቱም ማራዶና ኳሱን በራሱ ሳይሆን በእጁ መንካቱን አይተው ነበር። ግን በዚያ ዘመን ቫር አልነበረም፣ የቪዲዮ እገዛም አልነበረም። ጎሉ ጸደቀ። ከዋንጫው በኋላ ማራዶና ያለው ንግግር ደግሞ ታሪክ ሆነ። በትንሹ የማራዶና ራስ፣ በትንሹ የእግዚአብሔር እጅ። ይህም ሃንድ ኦፍ ጋድ በሚል ስም የዓለም እግር ኳስ ታሪክ ውስጥ ገባ። እዚህ ጋር ነው ታሪኩ የሚያስደንቀው። 57ኛው ደቂቃ ማራዶና ኳስ ተቀበለ በመሃል ሜዳ። ከዚያም የተፈጠረው የማይረሳ ታሪክ ነበር። አንድ ተጫዋች አለፈ፣ ሁለት ተጫዋች አለፈ፣ 3፣ 4፣ 5። ከዚያም ግብ ጠባቂውን አልፎ ኳሱን ወደ መረብ ላከ። ስታዲየሙ በጩኸት ተናወጠ። የቲቪ ተናጋሪው ድምፅ በደስታ ተቀየረ። ሰዎች ያዩትን ማመን አልቻሉም። እስከ ዛሬ ድረስ ይህ ጎል የክፍለ ዘመኑ ምርጥ ጎል ተብሎ ይጠራል። ብዙ ጎሎች ይቆጠራሉ። ይህ ጎል ከሌሎች የሚለየው አንድ ነገር አለ። ማራዶና ብቻውን ነበረ። የቡድኑ ግንባታም አልነበረም። ብዙ ፓሶች አልነበሩትም። አንድ ሰው ኳሱን ይዞ ግማሽ ሜዳ አቋርጦ በተቃራኒ ቡድን መከላከያ ማፈራረሱ ነበር። ብዙ ባለሙያዎች ይህንን ጎል የሁሉም ምርጥ ጎል ብለው ይገልጹታል። እንግሊዝ አንድ ጎል መልሳ አስቆጠረች። ነገር ግን ጨዋታው 2-1 አርጀንቲና አሸናፊነት ተጠናቀቀ። ከዚያ በኋላ አርጀንቲና ወደ ግማሽ ፍጻሜ ያለፈች። በመጨረሻም የ1986 የዓለም ዋንጫን አነሳች። ማራዶናም የውድድሩ ታላቅ ጀግና ሆነ። አስገራሚው ነገር በተመሳሳይ ጨዋታ የዓለም እግር ኳስ በጣም አከራካሪ ጎልን ደግሞም በጣም ድንቅ ጎልን ማስቆጠሩ ነው። አንደኛው ጎል ሰዎችን አስቆጣ፣ ሁለተኛው ጎል ደግሞ ዓለምን አስደመመ። እናም እስከ ዛሬ ድረስ ይህ ጨዋታ ሲነሳ ሰዎች አንድ ጥያቄ ይጠይቃሉ። በአንድ ጨዋታ ውስጥ ከዚህ በላይ ታሪክ መጻፍ ይቻላል? አንድ ጎል ሕግን አከራከረ፣ ሌላ ጎል ደግሞ የእግር ኳስ ውበትን አሳየ። ሁለቱም ግን አንድ ሰው ስም ላይ ተመዘገቡ፣ ዲያጎ አርማንዶ ማራዶና ላይ። እናመሰግናለን። ሰብስክራይብ አድርጉ።